ቢስሚላህ ወልሐምዱሊላህ አስሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ የነሲሃ ቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤ የመጣሁት ነገር ሶላት መስገድ የሚከለከልባቸው ወቅቶች እና ሶላት ትክክል ሊሆን 9 የሶላት ሸርጦች እንዲሁም ሶላትን የሚያበላሹ 15 ነገሮች የሚል ነው። ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። ሶላት መስገድ የሚከለከልባቸው ወቅቶች መካከል አንደኛ ፀሐይ በምትወጣበት ጊዜ 7 ክንድ ወይም የጦር ዘንግ ቀድር ያህል ከፍ እስከምትል ድረስ። ሁለተኛ ፀሐይ መሃል አናት ላይ እኩል በምትሆንበት ጊዜ እስከምታዘነብል ድረስ። ሶስተኛ ፀሐይ በምትገባበት ወቅት ዳልቻ በሚሆንበት ጊዜ። አራተኛ ከሱብሂ ሶላት በኋላ። አምስተኛ ከዐስር ሶላት በኋላ። ነገር ግን ምክንያት የሌላቸው ሶላቶች ክልክል አይሆኑም። ለምሳሌ ሶላተል ጀናዛ፣ ተህየተል መስጂድ፣ ሱነተል ውዱ እና ቀዷ ሶላት ናቸው። መካ ሐረም ውስጥ በማንኛውም ወቅት መስገድ ከረሃ አይሆንም። እንዲሁም የጁማዓ ቀን ፀሐይ እኩል ሰማይ በምትሆንበት ጊዜ መስገድም ከረሃ አይሆንም። ሶላት ትክክል ሊሆን የሚያስፈልጉ 9 የሶላት ሸርጦች። አንደኛ ከሁለቱም ሐደሶች ንጹህ ወይም ጠኋራ መሆን፣ ማለትም ውዱእ ማድረግና ጀናባን መታጠብ። ሁለተኛ ሰውነትን፣ ልብስን እና ሰውነታችን የሚነካበትን ቦታ ከነጃሳ ጠኋራ መሆን አለበት። ሶስተኛ ወደ ቂብላ አቅጣጫ መዞር። አራተኛ የሶላት ወቅት መግባት። አምስተኛ ሙስሊም መሆን። ስድስተኛ ተሚዝ መሆን ማለትም የለየ ሕፃን መሆን አለበት። ሰባተኛ ሶላት መስገድ ግዴታ መሆኑን ማወቅ። ስምንተኛ ከግዴታዎች ውስጥ አንዱን ግዴታ ሱና ነው ብሎ አለማመን። ዘጠነኛ ሴት ልጅ ሙሉ አውረቷን ሀፍረተ ገላዋን መሸፈን 2 መዳፎቿና ፊቷ ሲቀር፣ ወንድ ልጅ ደግሞ በእምብርትና በጉልበት መካከል ያለውን መሸፈን ግዴታ ነው። ሶላትን የሚያበላሹ 15 ነገሮች የሚከተሉት ናቸው። አንደኛ ሰውየው ሶላት እየሰገደ ውዱ መፍታት ወይም ጀናባ መሆን። ሁለተኛ አንድ ሰው እየሰገደ ባለበት ወቅት በሰውነቱ ወይም በልብሱ ላይ ነጃሳ ነገር መውደቅ ቶሎ ሳይሸከመው በፊት እስካላነሳው ድረስ። ሶስተኛ አውረት ወይም ሀፍረተ ገላ የሚባለው ነገር መገለጥ፣ ለምሳሌ ሰውነቱን በማከክም ሊሆን ይችላል። አራተኛ ደረቱ ከቂብላ አቅጣጫ መዞር። አምስተኛ አውቆ መናገር፣ 2 ሐርፍ ከተናገረ ወይም 1 ፊደል ሆና የምታስረዳ ከሆነች፣ ለምሳሌ ቂ ቢል ተጠንቀቅ እንደማለት ነው። ስድስተኛ ከትከት ብሎ መሳቅ፣ በዚያን ወቅት 2 ወይም ከዚያ በላይ ፊደሎችን ማውጣት። ሰባተኛ መብላትና መጠጣት፣ ረስቶ የበላ ሲቀር እሱም ትንሽ ከሆነ ነው። ረስቶና ትንሽ ከሆነ ሶላትን አያበላሽም። ስምንተኛ ብዙ ሥራ መስራት፣ ለምሳሌ 3 ተከታታይ እርምጃ መራመድ። ዘጠነኛ ለጨዋታ ብሎም ቢሆን አንድ እንቅስቃሴ ማድረግ። 10ኛ አስቀያሚ የሆነ እንቅስቃሴ ማድረግ፣ ለምሳሌ መዝለል። 11ኛ ሆን ብሎ የድርጊት ማዕዘን መጨመር። 12ኛ ሶላት እየሰገደ ሶላትን ለመቁረጥ መነየት። 13ኛ በአንድ ነገር ላይ ሶላቱን ለመቁረጥ ማንጠልጠል፣ ለምሳሌ ዘይድ ከመጣ ሶላቴን እቆርጣለሁ ብሎ ማሰብ። 14ኛ ሶላት እየሰገደ ሶላቱን ልቁረጠው ወይስ ልቀጥል እያለ መመላለሱ ሶላቱን ያበላሻል። 15ኛ ከእስልምና መውጣት ወይም ሪዳ የሚባለው ነገር መከሰት።